ሚኒስትር አብይና ዘመነ ካሴ በጋራ የተጠሩበት ሰላማዊ ሰልፍ እያነጋገረ ነው። ጠቅላዩ ለሰልፉ ጥሪ ደርሷቸዋል የተባለ ሲሆን ይገኛሉ አይገኙም የሚለው እየተጠበቀ ነው። በዝግጅቱ ላይ ዘመነ ካሴ ከጫካ ሆኖ ንግግር እንደሚያደርግ ተናግሯል። ጦርነት እንዲቆም የሚጠይቀው የማህበራዊ ሚዲያ የተቃውሞ ሰልፍ ነገ የሚደረግ ሲሆን ጠቅላይ ሚኒስትር አብይ በዝግጅቱ እንዲገኙ ጥሪ ቀርቦላቸዋል ተብሏል። ጥሪው የተደረገለት ዘመነ ካሴ በትዕይንቱ ላይ ንግግር እንደሚያደርግ አስታውቋል። 100 ሺዎች ይሳተፉበታል በተባለው በዚህ ትዕይንት ላይ ከ15 በላይ የፖለቲካ ድርጅቶችና ፖለቲከኞች ንግግር ያደርጋሉ ተብሎ ይጠበቃል። ንግግር ከሚያደርጉ ግለሰቦች መሃል ዘመነ ካሴ አንዱ እንደሆነ አረጋግጧል። የዚህ ትዕይንተ ህዝብ አዘጋጅ በአቶ ልደቱ አያሌው የሚመራው አብሮነት ኢትዮጵያ የተሰኘው ድርጅት ነው። የተቃውሞ ትዕይንተ ህዝቡን ያዘጋጀው ተቋም ባወጣው መግለጫ በአሁኑ ወቅት ኢትዮጵያ የምትገኘው ህልውናዋን በሚፈታተን ከፍተኛ ህዝብ ጨራሽ የእርስ በርስ ጦርነት ውስጥ ነው ብሏል። ከመንግስት በተጻራሪ የቆሙ ተቃዋሚ ኃይሎች አገዛዙን በብቃት ታግለው ለውጥ በማምጣት ህዝቡንና ሀገሪቷን ከህልውና አደጋ ለመታደግ በሚያስችላቸው የትብብርና የጥንካሬ ደረጃ ላይ አይደሉም ያለው አዘጋጅ ድርጅቱ ይህ የሁለት ወገን ድክመት መፍትሄ ካላገኘና በተለይም ተቃዋሚ ኃይሎች ብሔርና ርዕዮተ ዓለም ተሻጋሪ የሆነ የጋራ ትብብር ፈጥረው መንግስትን ታግለው ማሸነፍ ወይም ወደ ሀቀኛ ድርድር እንዲመጣ ማስገደድ ካልቻሉ በስተቀር ሀገሪቱ አሁን ላይ ከገጠማት የህልውና አደጋ የመዳን ዕድሏ እጅግ ጠባብ ይሆናል ሲል ተናግሯል። በአይነቱ የተለየ ነው የተባለለት ይህ ታላቅ የተቃውሞ ትዕይንተ ህዝብ ጦርነት ይቆም፣ ግፋዊ አገዛዝ ያብቃም፣ ሰላም ይምጣ በሚል መሪ ቃል በበየነ መረብ አደባባይ ለማካሄድ ቀን ተቆርጦለታል። ይህንን ዝግጅት እያካሄደ ያለው የአብሮነት ኢትዮጵያ ከሪዮት ሚዲያ ጋር በመተባበር ሲሆን ትዕይንተ ህዝቡ የሚካሄደውም በነገው ዕለት ነው።